የአርቲፊሻል ኢንተለጀንስ ከፍተኛ መጠን ያለው መረጃን የመተንተን አቅም በበይነ መረብ የሚሰጡ ምናባዊ ትምህርቶችን ጥራትና ውጤታማነት እያሳደገ ነው። በኤአይ የታገዙ ምናባዊ አስተማሪዎች ከተማሪዎች ትምህርት የመቀበል አቅምና የመገንዘብ ችሎታ ጋር የሚሄዱ የማስተማሪያ ዘዴዎችን በመፍጠር አድሎ የሌለበት ፍትሃዊ ትምህርት ለሁሉም ለመስጠት ያስችላሉ። በምናባዊ ትምህርት ተማሪዎች ከጽንሰ ሐሳብ እስከ ተግባር ትምህርቱን እስኪረዱት ድረስ ደጋግመው መማር ይችላሉ። በተለመደውና በባህላዊ ትምህርት የተማሪዎችን የተለያዩ ፍላጎቶች ማሟላት ይከብዳል። ሙቭ በሚያደርግበት ሰዓት ላይ ሴንተር ላይ የሚሰራት አንግል ማለት ነው። አስተማሪዎች ለእያንዳንዱ ተማሪ ግለሰባዊ ትኩረት መስጠት ይቸገራሉ። ኤአይ የተማሪዎችን ግላዊ ፍላጎት በማየትና እንደ ተማሪዎቹ ችሎታ በማስተማር ትምህርትን የበለጠ ውጤታማ ያደርጋል። ቴክኖሎጂው ለተማሪዎች ፈጣን ግብረ መልስ የመስጠት ችሎታ አለው። ተማሪዎች በምናባዊ አስተማሪዎች በሚማሩበት ወቅት ጥያቄዎችን ለመመለስ እሳሳታለሁ የሚል ፍርሃትና መሸማቀቅ ስለማይኖርባቸው በራስ መተማመናቸው ይጨምራል። ምናባዊ ትምህርት የጊዜና የቦታ ገደብን ያስቀራል። በቂ የትምህርት አገልግሎት በሌለባቸው ቦታዎችና ለመማር አስቸጋሪ የሆኑ የተፈጥሮና ሰው ሰራሽ አደጋዎች በሚያጋጥሙበት ጊዜም ተማሪዎች ባሉበት ሆነው መማር ይችላሉ። ይህም በተለይ በኮቪድ-19 ወረርሽኝ ወቅት ምን ያህል አስፈላጊ እንደነበር ታይቷል። በምናባዊ ትምህርት አስተማሪዎች ድጋፍ ማግኘት ይችላሉ። በዚህም የተማሪውን የክህሎት ደረጃ በመገምገም ማሻሻያ የሚያስፈልጉባቸውን ቦታዎች በመለየት ያሻሽላሉ። ምናባዊ ትምህርት የተለያዩ ቋንቋ ተናጋሪ ተማሪዎች እንዲግባቡ በማድረግ ዓለም አቀፋዊ ማህበረሰብ እድገትን ያመጣል። ኤአይ መደበኛና መደበኛ ባልሆኑ ትምህርቶች መካከል ያለውን ልዩነት በማጣጣም በቂ የትምህርት አገልግሎት ለሌላቸው ማህበረሰቦች የመማር ዕድልንና አቅምን ይጨምራል። በስፋት አገልግሎት ከሚሰጡ ምናባዊ አስተማሪዎች መካከል ለአብነት ዶሊንጎን ማንሳት ይቻላል። ዶሊንጎ በዓለም አቀፍ ደረጃ በርካታ ተጠቃሚዎች ያሉት ሲሆን መሰረቱን ቋንቋ ላይ በማድረግ ከ30 በላይ ቋንቋዎችን ያስተምራል። በተጨማሪም ስኩዊረል፣ ሜምብሬስ፣ ኮርሴራ እና ኒውተን በዓለም አቀፍ ደረጃ በርካታ ተማሪዎችን በማስተማር ላይ ይገኛሉ። ወደፊት የአርቲፊሻል ኢንተለጀንስ ቴክኖሎጂ እያደገ ሲሄድ በኤአይ የሚንቀሳቀሱ ምናባዊ አስተማሪዎች በዓለም አቀፍ ደረጃ መሰረታዊና አስፈላጊ ይሆናሉ። በዚህም ቴክኖሎጂው የትምህርትን ጥራት፣ ውጤታማነት፣ ፍትሐዊነትና ተደራሽነትን በማረጋገጥ ትምህርትን ዲሞክራሲያዊ ለማድረግ ይረዳል።